የምለው እያሱ ማነቃቃቱ አሉን ስለ አንባቢውን ክንዴ እናንተ ያለ ገልቱ በሞላበት ዓለም ውስጥ ማነቃቃት ማለት እኮ እብደትን እንደመጥራት ነው የሚቆጠረው። ይሄን አታውቅም? ገልቱ ተደሞ ዝም በል በእናትህ አታጋግ። እኔ እኮ በጣም ስላሳዘንከኝ ገልቱ አያሌል ስራን እያሱ አያሌል የምትሰራውን ስራ ምነው ገልቱ ስላልኩ ከፋ እንዴ? እና ያለ ስሜ ስም እየሰጠኝ እንዴት አይከፋኝም? ያለ ስም እንኳን ስም የሰጠው አይመስለኝም። እኔ የምለው እቺ ነገር እንዴት ነው ቴስቱ አልቀየረም? እንደነበረው ነው። በቃ ሶስታችንም ከተሰባሰብን ለምን ወደ ጉዳያችን አንገባ? እሺ ያው እንግዲህ እያሱ ሰሞኑን ላገባ እንደሆነ ታውቃለህ እና ካንተና ከጊልያድ ውጪ ደግሞ ማንም ሰው የለኝም እና ሚዜ እንድትሆነኝ ብዬ ነው የመጣሁት። ምን ሆነ ነው እንደዚህ የምታይኝ? ለማ ከማግባት በፊት ግን አንድ ጥያቄ ልጠይቅህ እፈልጋለሁ። እሺ ጠይቀኝ። ከራስህ ጋር ግን ተግባብታል? ማ እኔ? ኧረ አልተግባባውም። አየህ ለማ፣ አንድ ሰው ከራሱ ጋር ሳይግባባ ከተጋባ ግራ ይጋባል። ስለዚህ ቀድሞ ከራስህ ጋር ብትግባባ ይሻላል። እያሱ ድንቅ ንግግር ነው የተናገርከው። እውነት? ኧረ እባክህ ጊልያድ ተው፣ አታጋግል ጊልያድ ተው። ኧረ ተወኝ ጊልያድ። ይኸውልህ እያሱ እኔ ከራሴ ጋር ተግባባውም አልተግባባውም አገባለሁ። ከሆነ ጥሩ፣ ግን ሌላም ጥያቄ አለኝ። እሺ ምንድን ነው? ለምንድን ነው የምታገባው? እውነቱን እኮ ነው። ለምንድን ነው የምታገባው? ኧረ ጊልያድ ተወኝ፣ አታዳምጥ ተው። ጥያቄ መልስልኝ ለማ። ያው እንደ ማንኛውም ኢትዮጵያዊ ዘር ለመተካት ነው። እሺ አሁን ደግሞ ምን ሆንክ? አሁን ይሄ ዘር ተተካ አልተተካ ምን ፋይዳ ሊያመጣ ኑሮ ነው? እኔም እኮ ስላልሰማኸኝ እንደ ሀገር እኮ አንተ ብቁ ነህ፣ ሌላ አያስፈልገንም አልኩ። ጭራሽ ዘር። ለነገሩ ልክ ነህ፣ ባይተካስ ይቅር። እሱን እኮ ነው የምልህ ለማ። እሺ በቃ ይቅር፣ እንደው ዘሩንም አልተካ እሱም ይቅር፣ ግን በቃ ላግባ። ስለዚህ ሌላ ምክንያት አለ ማለት ነው? እያሱ አንተ መች ገባ? የወንደላጤ አዳሬን ማውቀው እኔ ነኝ እኮ። ቃሉን ጥራዋ። ኧረ አልጠራውም። ጊልያድ ቢጠራ አይሻልም? ጥራው። አዎ በጭራሽ አላደርገውም። ለማ ጥራው። ይኸውልህ እያሱ ዛሬ እሞታታለሁ እንጂ ቃሏን አልጠራም። ዞቢ ግን በጣም ነው የምታሳዝነኝ። ይኸውልህ ጊልያድ፣ እኔ በህይወቴ በጣም ብዙ ሪስክ የሚወስዱ ሰዎችን አይቼ አውቃለሁ። እንደ ለማ አይነት ሰውን እንደ ማግባት ያለ ሪስክ ግን አላውቅም። ማለት ቡትሌ ነህ እያለ እኮ ጊልያድ ቡትሌ ነው ያልከው? ይህ ንግግር ግን ሁለት መልክ እንዳለው ታውቃለህ? ምንና ምን? ያው ቡትሌና የለማ አቋም ነው። ሌላውስ? ሌላኛው ደግሞ ያው ቡትሌ ባዶውን ሲሆን እቃ ነው እንደምታውቀው፣ ሲሞላ ደግሞ ክብር ነው። ለማ ደግሞ ባዶ ቡትሌ በለው መቼ ሞልቶ እንደሚያስከብረን አናውቅም። ልክ ብለህ። ይኸውልህ እያሱ መልክ መስራቱን ተው። የሰርጌን ዕለት መተህ እፈላሰፋለሁ መልክ እሰራለሁ ምናምን ብትል ውርድ ከራስህ ይሁንልሽ። ግን የመጨረሻ ጥያቄ አለ። ይኸውልህ እያሱ ምንም የመጀመሪያ የመጨረሻም ጥያቄ ነው። እኔ ጨርሻለሁ፣ ነግሬሃለሁ እያሱ። አንድ ነገር አደርጋለሁ ብትል ውርድ ከራስህ። ከዚህ ነው እንጂ ጣፋጭ። ኧረ ተረጋጋ። ዘመን ይወጣል። ኧረ ለማ፣ አንተ ለማ። አይ አንቺ ምድር፣ አንድ ራቁቱን ሊዞርብሽ ስለሆነ እንግዲህ ተዘጋጅ። ዞቢ ነች የምታሳዝነኝ። ኪያ
የዛሬውን ክላስ የቀጣኸው መስሎኝ አብሰንት ላደርግ ነበር። እንዴ ኪያ፣ ያንቺ ክላስ እንዴት ነው የምቀረው? ኪያን ማግኘት ቀላል አይደለም። ሱስ ነው የምሆንብክ። በተለይ ሳምሺ ዝም ብሎ መንደፍ የለም። የስራ አፈጻጸም ታይቶ የሚሰጥ ቦነስ ነው። አንቺ አዘሽኝማ የማላደርገው ነገር የለም ቦስ። አረ ቦስ አሪፍ ስም ነው። በነገራችን ላይ አንድ ወር ካለ ላይታች ብለህ ትወርከዋለህ። እስኪ ትንሽ ተርጉሚልኝ በደንብ እንዲገባኝ። የማዝክ ነገር አለ፣ በአግባቡ ትፈጽመዋለህ። አረ ችግር የለውም። እሱ ምንድነው? የሆነች ካለች ድንጋይ ጠጣው ውሃ በላው ምናምን ትላትና ጉንጯን ትነድፋታለህ። እንዴ ውሃ በላው ድንጋይ ጠጣው ለምንድን ነው ምላት? እሷስ ለምንድን ነው እንደዚህ ያልከኝ ብትለኝ ምን ልበላት? ውሃ ምንድን ነው የሚደረገው? ይጠጣል። ድንጋይስ? ድንጋይማ ይጠጣል። አዎ የሆነውን ያልሆነውን ነገር አውርተህ ጠብ አድርጋት ማለት ነው። ወይኔ ኪያ እንደዚህ ከማወሳሰበው በቃ በቀጥታው ወድጄሻለሁ ብዬ ብሰማትስ? ይሄ እኮ የእናንተ ትምህርት ቤት አይደለም። በአራዳ ቋንቋ ነቃ ደንገጥ ብለህ ቺክ መጥበስ አለብክ። እሺ ግን መቼ ነው የሚሆነው? ዛሬ ነው እንዴ? እሺ ማንን ነው? ማንን እንደሆነ እኔ ያሳይካለሁ። ይመችሽ። ይመችክ ያራድዬ ልጅ። ሄሎ የኔ ትርት አቡሽ የኔ አባት ደህና ነህ? አለሁልሽ። እኔማ ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። ውሎህ እኮ እንዴት እንደሆነ ቼክ ላድርግ ብዬ ነው የደወልኩት። አለሁ። ከቤት ወጣ? አዎ ከቤት ወጣሁና እነ ሙላ ፌስታል አግኝቻቸው እየተመለስኩ። እሱ ጋር ደግሞ ምን አለ? በቃ የተወሰነ ቀን ስራ እንደማልገባ ነግሬው ተመለስኩ። ጎሽ ጥሩ አደረክ። ታዲያ ለምን አሻንቲን አግኝተው አብረህ ወጥቶ ነው? እባክሽ ይቅርብኝ። ትንሽ ቤት ገብቼ ጋደም ብልበት ይሻለኛል። ወይ ካልሆነ አስፈቅጄ ልምጣ እንዴ? አረ ወጥረሽ ተማሪልኝ። ባይሆን በሰዓትሽ ውጪና ደውይልኝ። ከዛ እንገናኛለን። እሺ? እሺ አባት ደግሞ አይዞሽ። ውድድ ነው የማደርገው። እኔም ውድድ ነው ማድረግሽ። እሺ ባይ። አቡሺ ሁሌም ከጎን ሆኜ ከዚህ ችግር እንድትወጣ ልረዳህ ይገባል። ይኸውልህ ምንም አይነት ችግር አልፈልግም። አይዞህ እንድናወራ ነው የመጣሁት። ስለምሮ የምናወራው የኔ እናንተን ጉዳይ ለጊዜው እዛው ጌጥ። ታዲያ ስለምሮ የምናወራው ስለ ብረክቲ። ከማን ጀምሮ ነው ደግሞ አንተ ስለ ብረክቲ መጨነቅ የጀመርከው? ቆይ ግን አታሳዝነ? ምን አገባ እሱ? ይኸውልህ ከማንም በላይ እኔ ለብረክቲ አስብላታለሁ። እሺ ሁኔታ ግን አይመስልም። አንተ መሰለህ ካልመሰለህ ለኔ ጉዳይ አይደለም። እሺ ቆይ ግን ካልወደድካት ለምን አትተዋትም? ከተውኳት በኋላ ከዛ ከካሌብ ጋር እንድትሆን ነው። ከማንስ ጋር ብትሆን አንተ ምን አገባ? በደንብ ያገባኛል። ከማይመጠናት ሰው ጋር አንድ ላይ እንድትሆን አልፈልግም። እንዴ ካሌብ ፍቅረኛዋ ለመሆን ምን ያንሰዋል? ወንዳ ወንድነት ያንሰዋል። እሷን ፕሮቴክት ማድረግ የሚችል አይነት ሰው አይደለም። እሱን እንኳን ጊዜው ሲደርስ ብታየው ይሻላል። መቼም እሱ እንድትሆን አልፈልግም። እሱ ብቻ ሳይሆን መቼም ቢሆን የሌላ ሰው እንድትሆን አትፈልግም። እድሜ ልኳን እስር ስር እያለች እንድትኖር የምትፈልገው። ይኸውልህ እማታውቀውን ነገር ዝም ብለህ አለፍልፍ። እሺ ለማወቅ እኮ ድርጊትህን ማየት እኮ በቂ ነው። ቆይ እሺ አሁን የመጣኸው ብርክቲና ካሌብ አንድ ላይ እንዲሆኑ ልጠይቀኝ ነው? አብሮ እንዲሆኑ እኮ አንተን መጠየቅ አይጠበቅብኝ። ታዲያ ለምንድን ነው ልታናግረኝ የመጣኸው? በአጉል ተስፋ እንድትኖር አታርጋት። በቃ ካልፈለግካት ንገራትና በቃ የፈለገችውን ትምረጥ። ስለ ምክር አመሰግናለሁ። ከጨረስክ ግን መሄድ ትችላለህ። የምታስብላት ከሆነ ግን አስብበት። ለብርክቲ ሳይሆን ለካሌብ አስበህ እንደመጣ ይገባኛል። ለሱም ባስብ እሷም ተጠቃሚ ነች። እኔ ግን ያ ካሌብ በጣም ነው የሚያሳዝነኝ። ለምን? መቼም ልታፈቅረው የማትችል ሴት አፍቅሮ እንደዚህ ሲሰቃይ ሳይ ነው። እሱ እንኳን ደስታ እንደፈለክ ማሰብ ትችላለህ። ሄሎ ለማንኛውም ልጅቷ ታሳዝንክ። አስብበትሽ። ጭራሽ ከሷ በላይ
ፍቅሬን ያያችሁ እስኪ ንገሩኝ ቆየው ካየሁት ወይኔ አይኑን አፈቀኝ እዚሁ ቅርብ ነው ርቆም አልሄድም አውቆታል መሰለኝ ጉዴ እንዳልተወደደ እኮ አላምንሽም ጄሪ አንቺ ነሽ ልጁን ያያችሁ እያልሽ የምትዘፍኚው እንዴ አንቺ ምን ለምታወሪው ስለ እንጉርጉሮሽ ነው ጂ ስለ ምን እንጉርጉሮ ነው የምትቀባጠሪው አሁን ፍቅሬን ያያችሁ እስኪ ጠቁሙኝ ቆየው ካየሁት አይኑን አፈቀኝ እያልሽ አልነበረ ሆ ሴትዮ ያምሻል እንዴ ምንድነው ያልተፈጠረ ነገር እየፈጠረሽ የምታወሪው ወይ ደግሞ ጭንቅላትሽ የተበጠሰ ዋየር ካለ ንገረኝና ላገጣጥምልሽ ጄሪ እኔ ፍጹም ጤነኛ ነኝ ታዲያ ለምንድነው ዘፈንኩትን ዘፈንሽ እያልሻለሽ ቆይ እንደውም እሺ ላስታውስሽ እሺ ቀጥይ ፍቅሬን ያያችሁ አሃ እስኪ ንገሩኝ ቆየው ካየሁት አሃ አይኑን አፈቀኝ እያልሽ ነበር እግዚኦ አይጂ እንደው አይ ውርደቴ አይ ቅሌቴ ቤዛ እንደው እኔ ምንድነው የሚሻለኝ ግን እንዴት ማለት እስኪ ቤዛ እንደው በኔ ቦታ ሆነሽ አስቢ እኔ እኮ በቤቴ ማለት ነው እርግፍ አድርጌ ትቼ ይራስችኋል አይሻ ግን ምዘፍነው ጄሪ አሁን ከራስሽ ጋር መታገሉን ትተሽ ለምን ማፍቀርሽን በይፋ አምነሽ አትቀበይም አንቺ ጄሪ እኮ ነኝ እንዴት አንድ አሳማ የመሰለ ሰው ያፈቀርኩ ብያምናለሁ ያምሻል እንዴ አሳማ ኧረ ተይ ጄሪ ደረቱ ቁመቱ ምናምን እያልሽ እኮ ስንቱን ነግረሽኛል አይደል አይ ቅሌት ደሞ እኮ ማለት አጠገቤ እንዳደርስ ብዬ አጥረግርጌው ኪሩን ጠርቼው ልክ እንደ ፍቅረኛ መኪና ውስጥ ሆነን ስንንሸራሸር ነበረ መቼ ትናንትና እናሳ ደሞ እኮ ሀናም ነበረች አጥረግርጌው ዶቃ ማሳያ ድረስ አስታጥቄው ነበር ቆይ እሺ ሀና ምን አለችሽ እኔ ምን አውቄ ቤዛ እንደው ጄሪ ውይ ቅሌቴ ዊንዶ ውርደቴ ምን እንደሚሻለኝ እኔ አላውቅም እጭ የኔ ቆንጆ ተረጋጊ አሁን ግን በቃ ሁሉንም ነገር ሰከን ብለሽ ማሰብ አለብሽ ምን ተይዞ ጉዞ አሉ ቤዛ ይሄንን ሁሉ ነገር ጫንቃዬ ላይ ተሸክሜ እንዴት አድርጌ ነው የምሰክነው አንቺ ቆይ ግን ይሄ ሁሉ ጊዜ አንቺ እንዴት ቻልሽበት ምኑ ማፍቀሩና እሱን እነግርሻለሁ የኔ ቆንጆ ከዛ በፊት ግን ማፍቀርሽን በደንብ ማመን አለብሽ ሴትዮ ተይኝ እኔ በዚህ ሰዓት ማፍቀርሽን እመኝ የሚለኝ ሰው ለኔ ጠላቴ ነው ታይም ብዬሻለሁ ተይኝ አለበለዚያ ግን ቤዛ በእጄ ነው ጦስ የምትሆኚ ታስጠላ አይ ጄሪ እንደው ምን እንደሚሻልሽ እኔማ መጨረሻሽን ብቻ አይቼ ወይኔ ሸበላ አታሽቆርበኝ ኧረ እባክህ ወረኛ ምን ነው ምን መሽኮረመም አልመስልም እኔ እንግዲህ እውነቱን የተናገርኩት ሸበላነቴማ እውነት ነው ግን ያው ደግሞ በምትወጁና በምታፈቅሩ ሰው ደግሞ እንደዚህ መሞገስ ነው ይበልጥ ደስታ ነው ወረ አለበት ከየት እየመጣህ ነው ከኤልያስ ጋር ከኤልያስ ጋር አዎ ግራ ገባሽ አይደል ለምን ማለት ምን ልታወራ ስለ ብርክቲና ካሌብ ልጠይቀው ምን ብለክ በቃ ልጅቷን ትቷት የራሷን ላይፍ እንድትጀምር ነው እና ምን አለ ኧረ እባክሽ ደረቅ ነው ምንም በቃ አብሮ እንዲሆን አይፈልግም ይሄን እኮ መወሰን የምትችለው እሷ ናት እሱም መወሰን ይችላል እንዴት አይወደኝም ብላ እንድታስብ አላደረጋትም በቃ ሁሌም ስርስሩ እንድትል ያደረጋት ቆይና ምን ተሻለ ያው ካሌብም አግል ቅርቃር ውስጥ ነው የገባው ቆይ ግን አንተ ለምን አትመክረው መኪ ሰማና ጭራሽ ብሎ እኮ በቃ ማታግዘኝ ከሆነ አትምከረኝ ዞር በልኝ አለ እንደዚህ ማገግም ካለ ምንም ብንለው የሚመለስ አይመስለኝም ወይ ደግሞ እሷ ራሷ ተስፋ እንድታስቆርጠው ማድረግ እሱን እንኳን አታደርገውም ልጁን የቀረበችው እኮ አላማ ስላላት ነው ማለት ይላል ለማስቀናት ነው ግልጽ እኮ ነው ምክንያቱም በአንዴ ግልብጥ ብላ ወደ ካሌብ ትመጣለች ብለህ ታስባለህ አይኑ እኮ ተጋርዷል ይሄንን ማየት እኮ ምን ችለው እኛ ብቻ ነው በቃ እንግዲህ ምንም ማድረግ አንችልም እውነታው እስኪገለጥላት ድረስ መታገስ ነው አለበለዚያ ታየው ስንለው እንደ ጠላት ነው የሚያየው ግራ የገባው ነገር እኮ ነው ስሚኝ ምን ቆንጆ ካፌ ድል ገብተሽ ደስ ይለኛል ምን ነበር ያኔ ያገኘውሽ ለት ባልተቀራረብ እንደትነት እህቴ ሙነሽ ለሽተሽ ላደርግሽ የፍቅሬ እናት አለ ዘፋኝ አህናቷ ኧረ በእናትህ እግር ነው ይስ ነው እዚህ ቁጭ ብለህ መሲ ስለ መሲ ነው የምታስበው እንደዛ ነገር ቆይ ከዛ እዚህ ጋር እንዴት ሆነች ኧረ በእናትህ ልጁ ምን የሚሰማ ጉድ አለም አስፈራራሁት ግን በቃ ይፍንክች
ቆይ በምን አስፈራርተህ? ከህይወትክና ከመሲ ምረጥ ብዬ ነው። መሲን መረጠ እንዳትለኝ። አይገርምህም? ነገሩ ይገርማል። ግን ማለት ነው እኔ ራሱ እስከ ዛሬ ከመሲ ጋር እንደዚህ በጓደኝነት ሲቆዩ እንዴት በፍቅር አይን ልታያት አለመቻል። እኔ እኮ ግራ የሚገባኝ ነገር እህት በፍቅር አይን ትታያለች እንዴ? በእናት ነው አባት? ምኑ እህትነቷ ቤተሰብ ትቀልዳለህ። ይኸውልህ ናታን፣ ግን ይህ የልጁ መምጣት ሊያነቃህ ይገባልሽ። ምንድን ነው የሚያነቃኝ? ከተኛህበት ልበልህ። ይኸውልህ አንዳንድ ነገሮች ከእጃችን ከወጡ በኋላ ነው ለእኛ ምን ያህል አስፈላጊ እንደነበሩ የምናውቀው። እሺ ትሰማኛለህ? ይላ እኔ ማጣት ማልፈልገው እህትነቷን ብቻ ነው። እሱንማ ልጁስ መች ላሳጣ ካለ ያው ከሱ ጋር ፍቅረኛ ይሆናሉ። አንተ ደግሞ ወንድምነትን ይዘህ ትቀጥላለህ ማለት ነው። ይኸውልህ መሲ የምትፈልገው ፍቅረኛዋም፣ ወንድሟም፣ ጓደኛዋም በቃ ሁሉንም ነገር እንዲሆን ነው የምትፈልገው። እንደዛ ከሆነ ያለህ አማራጭ አንድ ነው። ምን ትላለህ እንዴ? ባለፈው የነገርኩህ ነዋ ፍቅረኛዋ መሆን። እኔ ደግሞ ደህና ነገር የምታወራው መስሎኝ ብዬ መስማት። ይኸውልህ ያለህን አማራጭ ነው የነገርኩህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እስኪ አስበው፣ በምን ተአምር ነው የመሲ ፍቅረኛ መሆን? አሁን ባሮህ ሊሆን እንዳልሆነ። ቆይ ልታጣት አትፈልግም አይደል? ግን አንተ በምትለው መልኩ አይደለም። ይኸውልህ መሲ ቀድማ የልጁን የፍቅር ጥያቄ ከተቀበለችው አንተ እስከ መጨረሻው ድረስ ነው እሺ የምታጣት። እኔ መሲ መቼም ቢሆን ላጣት አልፈልግም። እኔም እሱን ነው የምልህ። ሁለት ወዳ አይሆንም። ስለዚህ አንደኛው ምረጥ። እኔ ይህን መፍትሄ ብዬ አልቀበለውም። ሌላ የተሻለ መፍትሄ ካለ እንደ ጓደኛ ንገረኝ። ጊዜ የለህም፣ ወስን። ፍቅረኛዋ ሁነህ መሲን ማትረፍ ወይንም ደግሞ ይህንን ኩራትን ተሸክመ ብቻ መቅረት። እኔማ መቼም ቢሆን መሲን ሊነጥቀኝ አልፈቅድለትም። እና በሀሳብ የተስማማ አይደለም ስብርብር አድርጌ ሁለተኛ እዚህ ትምህርት ቤት እንዳይመጣ አድርጓል። ተመልሰህ ወደዛ ሀሳብ። ይኸውልህ ይህንን ማድረግ መሲን ሊያሳጣ ይችላል። ልጁ ደግሞ ማን ይሁን ምን ይሁን አታውቅም። ነገ ዙሩ ምን ሊያደርግ እንደሚችልም ደግሞ አይዲያው የለህም አይደል? ይኸውልህ መሲን ይተውልኝ እንጂ የፈለገውን ነገር ያድርገኝ፣ ከፈለገ ይግደለኝ። እንዴ ቆይ ለመሲ ምን አይነት ፍቅር ነው ያለ? እንደው ምን አለ ደህና ነገር እንኳን ብታወራ የራሱ ጉዳይ። ቆይ ናቱ ይኸውልህ ልንገርህ አይደል፣ ለመሲ ትክክለኛ ፍቅር ባይኖርህ ኖሮ እንደዚህ አትሆንም ነበር። እሰይ ባፈቅራትስ ደግሞ ማን እንዳይታዘበኝ ነው። አየህ እንደዚህ ስታምን ደስ ይላል። አውቄብሃለሁ። በአንተ ቤት አናደኝ በስሜታዊነት የማይሆን ነገር እንዳወራ ልታረገኝ ነው። ሞኝን ፈልግ። አየህ አይደል ሰዎች በንዴት ወቅት የሚያወሩት ነገር ትክክል ነው ይባላል። እሺ እኔ ምን እንዳለብኝ አንተን ተረት ተረት የምሰማው ደህና ነገር አታወራ። እድሜ ልክን ፍቅር ወሬት ነው። ምን አገባ ናት? ምን አገባ ሰውዬ ናታ። እኔ ግን በጊዜ በተወሰነበት ባይነኝ። እሺ ባቲ መወሰን አቅቶህ እኔም ችግር ውስጥ ትገተኛለህ ወይ? ወሰን ወይ ነው። እሺ እየሰማሁ ነው። ለምን እንደፈለከኝ ተናገር። ከጄሪ ጋር ምንድን ነው ያለው? ምን ጊልያድ አትዋሽ። የሆነ ነገርማ እንዳላችሁ እርግጠኛ ነኝ። ምንም የለንም አለ አይደል እንዴ? በእናትህ አንተ ዝም በል። ይሄ እኔና የእሱ ጉዳይ ነው። እሺ ቆይ አንተ ምንድን ነው ችግር እንዴ? ድሮ በኤልዳና ነበር የምትጨቃጨቀኝ፣ አሁን ደግሞ ወደ ጄሪ ዞርክ። አንተ ነህ እንጂ ወደ እህቴ ዞርኩ። ለምን ግን አትስማሙ? ይኸውልህ ከዚህ ልጅ ጋር ምንም የሚያስማማኝ ነገር የለም። ልፋ ቢል ነው ማለት ይኸውልህ አንተ መተህ ጓ ትልበታለህ። እህትህ ትመጣና ደስ አትበለኝ በአይምሮ አትምጣ ትላለህ። ልጁ ምን ያድርግ? አንተ ለማ ዝም በል እንጂ። ኧረ በእናትህ ጉዳዩ እንደዛ ነው። ደስ አትበለኝ ትለዋለች ነው ያልከው? የሚገርመው ደግሞ ስምንተኛዋ ጄሪ እኮ ናት እንደዛ የምትለው። ስለዚህ ጓ ከምትል ነገር አቀዝቅዛችሁ ብታወሩ ይሻላል። ምናልባት ነገ እኮ ዘመድ ልትሆኑ ትችላላችሁ እኮ። የምን ዘመድ? ይሄ እንደው ምን አይነት ሰው ነው? እህትህን ካገባ ዘመድ ትሆናላችሁ እያልኩ ነው። እሱ መቼም ነው እሺ የማይሆነው። ችግሩ እኮ እሱ የምትወስነው አንተ አይደለም። አንተ ልጅ አፍህን ዝጋ። ዝግት በቃ አንተ ረፍ። ይኸውልህ ማነህ አሲስታንት፣ እኔ ከእህትህ ጋር ምንም አይነት ነገር የለኝም። እሺ ይኸውልህ ጊልያድ፣ ካሁን በኋላ ተሳስተህ እሷ አጠገብ ለመድረስ እንዳትሞክር። እያስፈራራኝ ነው። እንደፈለግክ ማሰብ ትችላለህ፣ ግን ያልኩህን ብቻ አድርግልኝ። ባላረግ ምን ልታመጣ ነው? እመኔን ጊልያድ፣ እማትወጣው ነገር ውስጥ ነው የምትገባው። ኧረ እባክህ ይኸውልህ እኔ ወንድም፣ እኔ የምፈልገውን ነገር ሰው ተው ስላለኝ ብቻ አልተውም። እሺ ነገርኩህ እኮ ጊልያድ፣ በእህቴ ከመጣህብኝ የማታውቀውን ሲስተም አሳይሃለሁ። ይልቅልህ ባታዜን ጥሩ ነው። ምን እንዳታመጣ በአጭር ጊዜ ውስጥ ጄሪን ፍቅረኛ አድርጊያት አይምሮ እንዳልፈታለሽ። ያኔ ሲስተም ማን እንደሆነ ታየዋለህ። እናያለና በጣም አሪፍ እንታያያለን። ና ጊልያድ እኛ እንሂድ። ወይኔ ሲስተም ጄሪ
እንደዚህ እንዳስደፈርሽኝማ አትቀርም። ወንድምሽ ምን አይነት ሰይጣን እንደሆነ አሳይሻለሁ። አንዴ ሰው አይገርምም? ምን ይኸውልሽ ልቤ አታሞ ሲመታ የአይኔ ሽፋሽፍቶች በጣም ሲርገበገቡ ማን ሊመጣ ነው እያልኩኝ ከራሴ ጋር እየታገልኩ ነበር። ኧረ እባክህ የምሬን እኮ ነው። ከዛ ልክ አንቺ መምጣትሽን ሲያውቅ መሰለኝ ልቤ ውስጥ የነበረው ማዕበል በአንድ ጸጥ ረጭ አለ። የአይኔም ሽፋሽፍቶች በፍጥነት እየተርገበገቡ የነበሩት አቁሙ። እንዲህ እያልክ ነው የሴቶቹን ልብ የምታቀልጠው? ምን ነው ልብሽ ቀለጠ እንዴ? ማ ሲያምርክ ይቀራል። እሺ እንኳን በእንዳንተ አይነቱ አፈቀላጣ ይቀርና ለማንም ልብ አይቀልጥም። ተይ ልብሽንማ እንደዚህ አገነሽ አትይው። ለምን? ምክንያቱም ልብሽ እኔ ስለሆነ። ይኸውልሽ እኔ ያለሁት ልብሽ ውስጥ ነው። ስለዚህ እያንዳንዱን የልቦችሽን ምቶች በደንብ አድርጌ ሰማችኋለሁ ማለት ነው። እሱማ ያንተ ቅዠት ነው መስሎሽ ነው። ግን ደህና ነሽ አይደል ረሃቤ? ከተገናኘን ትንሽ ቆየ መሰለኝ። ኤላ ስርዓት ያዝ። ምን ነው? ምክንያቱም እኔ አንተ ረሃብ አይደለሁም። አረስቸው ለካ ጥማቴ ነሽ። ልክ ናፍቆትሽ ሲበረታብኝ አንቺን አይቼ የፍቅር ረሃቤ የሚቆርጥልኝ። ቆይ አንተ ልጅ ዛሬ አብደሃል እንዴ? ካበድኩ እኮ ቆየሁ በአንቺ ፍቅር ማለት ነው። ምላስ ሰንበር ነው እንዴ ዛሬ በላኸው? ኧረ አይደለም። አይ እሱ ነው እንጂ እንደዚህ የሚያስለፈልፍ በጤናህማ አይደለም። ይሆነልሽ እንግዲህ ምን እላለሁ እኔ። አሁን ወደ ጉዳይ ልግባ። ያንቺ ጉዳይ የኔ ጉዳይ ደግሞ ያንቺ ከሆነ እኮ ቆየ። እንደው ይሄ የኔ ጉዳይ የሚለው ዘፈን አሁን ገና ቦታውን አገኘም። እንደውም ልትፈነድሽ ነው። ኤላ ወይ ረሃቤ፣ አሁን አፍህን ዝጋና የምልህን ስማኝ እሺ? ጆኒን አግኝቼው ነበር እና ያወራችሁትን ነግሮኛል። እኔም በሀሳቡ እስማማለሁ። ምን እየሆንክ ነው? ንቀት ነው? አንተ ምን እየሆንክ ነው? ምንም። አፍን ዝጋና ተቀመጥ ስላልሽኝ ቃልሽን ለማክበር እየሞከርኩ። አንተም ቃልህም ገደል ግቡ። እሺ ረሃቤ፣ ካናደርኩሽ ይቅርታ። እሺ በጣም አሪፍ። ይሄንን ጨዋታችንን በደንብ ወድጄዋለሁ። ሀይ ቤዛ። ሀይ እንዴት ነሽ? ደህና ነኝ፣ ግን አላወቅሽም። ኪያ እባላለሁ። ቤዛ